Maqaa Abbaa, kan Ilmaa, kan Hafuura Qulqulluu, Waaqa tokkootiin ni amannaa። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዋቀዮ yoo eeyyame yoo jiraanne isa kanas isa sanas ni raawwanna። እግዚአብሔር ቢፈቅድ ይህንንም ያንንም እናደርጋለን። ከበጀሞታ ጃለተሞታ ማቲወን waaqayyoon kan jaalattan waaqayyo isiniin kan jaalatu hordoftoonni chaanaalii keenyaa wangeeltuu hundumti keessan akkam jirtu, akkam yoo nageessani akkamiin turtanii guyyaa har'aatiin kan nu qaqqabsiise waaqa abbootii keenyaaf galanni ulfini teessoo isaa aariyaam irratti isaaf haa ta'u. Maqaan haadha keenya qulqulleettii dubroo maaramii ergamoonni waaqayyoo raajonni toloonni waaqayyoo maqaan isaanii kan galatoome kan ulfaate nuuf haa ta'u. Akka fedhaa fi jaalala waaqayyootti qaammee soomaa fi sagadaan dhiifamaatiin kan jedhu kutaa arfaffaa isa xumuraa waliitiin ni ilaalla። በቅድማ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የወንጌል ቱብ ተከታታይ የሆናችሁ ሁላችሁም እንደምን ቆያችሁ? እንደምን አደረሳችሁ? እንኳን ከ2013 ከዘመነ ቅዱስ ማቴዎስ ወደ ዘመነ ቅዱስ ማርቆስ የመሸጋገሪያው ዕለት ጳጉሜ 5 በሰላም አደረሳችሁ አደረሰን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሕረትና ይቅርታ የእናታችን የቅድስት ድንግል ማርያም አማላጅነት የመላእክቶቹ ጥበቃና ምልጃ የጻድቃን የሰማዕታት በረከታቸው አይለየን። ብንኖር እግዚአብሔር ቢፈቅድ ያንንም ይህንንም እናደርጋለን ይላል። ዛሬ ባለፈው የጀመርነው ጳጉሜ በጾምና በጸሎት በይቅርታ በሚለው ክፍል 4 የመጨረሻውን ምዕራፍ እንመለከታለን። ዛሬ እንግዲህ ክፍል 4 ስንመለከት ይህ ቪዲዮ ታስቦበት የተሰራው ጳጉሜን በምሕረት በይቅርታ በጾም እንድናልፍ ነው። ከበጀሞን ጃለተምቶን ሆርዶፍቶኒ ቻናሊ ኬኛ ሁንደ ዱርሳ በገበራ 2013 bara qulqullicha Maatewos irraati gara bara qulqullicha Maarqos ticeudhaaf guyyaa muraasa hafte kana sa'aatii muraasa hafe kanaatiin nu gahe isinin gahe jechuun barbaada. Yoo jiraanne waaqayyoon yoo eeyyame isa kanas isa sanas ni raawwanna jedha። ቅዱስ ያዕቆብ በመልእክቱ በምዕራፍ 4 ቁጥር 16 ላይ እግዚአብሔር ቢፈቅድ እሱ ከወደደ ይህንንም ያንንም እናደርገዋለን ይላል። ይህ ቃል ያለፈውን ዘመን አሳልፈን ለሚመጣው ጊዜ መስራት የሚገባን ነገሮችን እግዚአብሔርን ተስፋ አድርገን እግዚአብሔርን አጋዥ አድርገን የምንሰራቸው ስራዎችን መንፈሳዊ ስራውንም ዓለማዊ ስራውንም እንድንሰራ የሚነግረን ከማንም ነገር ከምንም ነገር በፊት የእግዚአብሔርን አጋዥነትን እንድናስቀድመው የሚያሳስበን ቃል ማቲወን ዋቀዮ ሆርዶፍቶኒ ቻናሊ ኬኛ ሃራ ከንታተን ሰብስክራይብ ጎቹ አከ እንደገነ ቪዲዮ ከነ ዮ ጃለተን ዱጉመት ቃሜ ኬሰ ነመ ሜቃፍ ዲፈማ ጎተኒቱ ቃሜ ከነ ኬሰ ማል ሆጀቻ ቱርተን
ነመሜቀ ወሊን ወሊቲ አራረምተን ከንጀዱ ጋፊ ዲየሱ እንደንዳአ። እንግዲህ በዚህ በጳጉሜ ውስጥ መነሻ ያደረግነው በጾምና በጸሎት በይቅርታ ይችን 5ቷን ቀናት ማለፍ እንዳለብን ሁላችንም ባልንበት ቦታ ባልንበት ስፍራ ይቅር መባባል እንዳለብን በምሕረት በይቅርታ ማለፍ እንዳለብን ነግሬያችሁ ነበር። ስለዚህ ስንቶቻችሁ ከወንድሞቻችሁ ጋር ታረቃችሁ? ስንቶቻችሁ ከተጣላችሁ ሰዎች ጋር ታረቃችሁ? የሚለው ጥያቄ እንግዲህ እናንተ ራሳችሁ መልሱት። ቅዱስ ያዕቆብ የተናገረው አንድ ኃይለ ቃል ምንድን ነው? ላለፈው ሳይሆን ለሚመጣው ነው። ቁልቁልች ያዕቆብ ዱበቻ ከንጅሩ ኑቲማስ ከንጅሩ በረደርቤ ሰናውቶ ሂንተኢን በረዱፋ ጅሩ ከን አከሚት አከ ሲመችው ቀብኑ ካሮረ ቀበቹ አከ ቀብኑ ንሁበቺሳ። ቅዱስ ያዕቆብ ላለፈው ሰዓት ሳይሆን ለሄደው ዘመናት ሳይሆን ለሸኘነው ዘመን ሳይሆን መጪ አሁን ልንቀበል ለተነሳ ነው ዘመን በእቅድ ኑሯችን መንፈሳዊነታችንን የመንፈሳዊነታችን ደረጃችን ማሳደግ እንዳለብን ስጋዊ ስራችንም በእቅድ መመራት እንዳለብን እግዚአብሔር ቢፈቅድ ይህንንም ያንንም እናደርጋለን ነው ያለው። ቁልቁልች ያዕቆብ ያደ ከነጋፈ ካሱ ዋቀዮ ዮ ኤየሜ ፍደሳ ዮ ተኤ ኢሰ ከነስ ኢሰ ሰነስ ሁንዱመ ኢሳ ኒራወና ጀዳ። ከነ ጀቹን ማቲወን ዋቀዮ ወንተ ኑት ያደኑ ቶኮ ኒ ጅራ። እግዚአብሔር እንዲህ ሲል ማሰብ የሚገባን አንድ ነገር አለ። በእውነት እሱ ለወደደው ንጉሱ ለወደደው እንዲህ ይደረግለታል ይላል። ሞትች ከንጃለቴፍ ሞትች ከንፌዴፍ አከ ከነ ራወተና ጀዳ። ያለፈው ዘመን ያለፈው ጊዜና ሰዓት ምን ነበር ስንሰራቸው የነበርን? ምን ነበር ስንተገብራቸው የነበረው? መጪውስ ጊዜ ምን ሊሰራ ነው ያሰብነው? ስንቶቻችን ባቀነው መሰረት ሰርተነዋል? ስንቶቻችን እቅዳችን ከግብ አድርሰነዋል? ማቲወን ዋቀዮ በረደርቤ ኬሰ ዋባዬ ከንከሮርስነ ጅራ ጋይለ ከሮርስኔ ከኑፊ ሚልኮፍነ ጅራ ጋቢ ገሉዳፍ ከሮርስኔ ከኑፊ ሚልኮፍነ ጅራ ከዋለ ገራገራ ደምነ ዳወቹዳፍ ቆጶፍነ ከኑፊ ሚልኮፍነ ጅራ ኦቦሎተ ኬኛፍ ዲፈመ ጎቹዳፍ ቆጶፍነ ከኑፊ ሚልኮፍነ ጅራ ሆጀኔ ቀቤኛ አርገቹዳፍ ብየ ረባ ደሙዳፍ ቀርሺ ኬኛን ዋ ሆጀቹዳፍ ከንከሮርስነ ኑፊ ሚልኮፍነ ጅራ። እንግዲህ ያሳለፍነው ጊዜና ሰዓት ብዙ ነገሮችን አቅደናቸው ያልተሳኩልን ነገሮች አሉ ማለት ነው። ለምን ይሁን ያልተሳኩት? እኛ ስላልሰራን ነው? እግዚአብሔር ስላላገዘን ነው? አብዛኛው ንጉሥ ለወደደው እንዲህ ይደረግለታል ተብሎ እንደተነገረው ሞትች ነመጃለቴፍ አከነ ራወተ ማፊ አኩመ ጀደ ሰና አርጁማ ዋቀዮ ደንዴሱማ ዋቀዮ ሁንደ ደንደኡማ ዋቀዮ ወንተ ሂንስመኔፍ። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ያለ እኔ ምንም ልታደርጉ አትችሉም ይላል። ምንም ሲባል የምናደርገው አንድም ነገር አለ ማለቱ አይደለም። ቁልቁልች ዮሐንስ ወንጌልች
lallabichi wangeela isaa boqonnaa 15 irratti ana malee homaa gochuu hin dandeessanii jedha. Kana jechuun waaqayyoon malee wanti ta'uu hin jiru. Aduun dhi'ee bari'uu hin danda'u. Dukkanichi sun ifuu hin danda'u. Bonni sun birraatti jijjiiramuu hin danda'u. Waqtiiwwan garaagaraa waaqayyoon malee jijjiiramuu hin danda'an. Namni waa tokko gochuudhaaf rifeensa mataa isaallee buqqisee diimaa sana gara adiitti yookiin immoo gurraacha gara adiitti kan jijjiiru hin jiru. Hundi isaa kan jiru waaqayyo harkadha. ሁንድ ሳከን ጅሩ ሆጂ ዋቀዮት ይህንን ማድረግ የሚችል እግዚአብሔር ብቻ ነው። ዛሬ የመጨረሻው ዘመናት አልፎ ዘመናትን ሲተኩ ዘመናትን ሸኝተን ዘመናትን ስንቀበላቸው ምንድነው የምናስባቸው? አብዛኞቻችን ሰርተን ለመለወጥ ነግደን ለማትረፍ ወልደን ለመሳብ ጋብቻ ያልመሰረትን ጋብቻ ለመመስረት ያልተማሪን ሰዎች ለመማር አረብ ለመሄድ የምንፈልግ ሰዎች ወደ አረብ ሀገር ለመሄድ እቅድና ወጣል። ይህ ሆኖ ያ አጠቃላይ የምንሰራቸው ስራዎችን በሙሉ በእቅድ እንሰራቸዋለን። ትልቁ ነገር አንድ ስህተት አለብን። እግዚአብሔርን አናስቀድምም። ማቲወን ዋቀዮ በረደበርስኔ በረዱፉ ጋፈሲመኑ ኒ ከሮርሲና karoorri keenya baay'een isaa karoora hojii karoora fooniiti. Karoorri keenya baay'een isaa karoora waaqayyootiin hin qabnedha. Karoorri keenya baay'een isaa karoora qulqullummaa hin qabne. Isa kanaaf nuuf hin milkaa'u. Namni baay'een karoorse kan hin milkoofneef isa kanaaf ብዙ ሰው ያቅዳል አይሳካለትም። ብዙ ስራ እንሰራለን ትርፋሞች አንሆንም። ለምን? እግዚአብሔርን ስለማናስቀድም። ቅዱስ ያዕቆብ ግን ብንኖር ነው የመጀመሪያው መነሻው ከኖርን መነሻ ካለን ነው። ካልኖርንማ እሱም እኛም የለንም ማለት ነው። ሳንኖር እቅዳችን ልንተገብር አንችልም። ሳንኖር እቅዳችን ልናሳካ አንችልም። በመጀመሪያ ለምንይዘው እቅድ ራሳችን መኖር ያስፈልገናል። ሰው ሆነን መገኘት ያስፈልገናል። በመቀጠል ለእቅዳችን መሳካት እግዚአብሔር መኖሩ አስፈላጊ ነው። ምንም ጥርጥር የለውም። ጀልቀበረት ኑቱ ጅራታ ዮ ጅራነ ጀደ ቁልቁልቺ ያዕቆብ ጅራቹ ዮ ባን ነገሩ ፎንን ዮ በቆን ነገሩ ብየለፋራ ዮደም ነገሩ ከሮር ኬኛ ሱንዱ ገልመ ህንገው ጀቻ ጀልቀበሩት ጅራቹን በርባችሳራ ከሮር ፈኒፍ ለመተ ረትሞ ዋቀዮን ጅራቹን ሳድርቀመታ ኢሳን ኩን ለመን ወሊን ደባለመኒ ወልት ቅንዳኒ ቶኮ ጋፈታን ቶኮ ኑት ጅራቹ ዋቀዮ ቤግኔ ጋፈ ከሮርስኑ ጅራቹ ዋቀዮቲ አመኔ ጋፈ ጭምኔ ዳበኑ ዋቀዮ ከሮረ ሰነኑፍ ሚልኬሳ ዋቀዮስ ጅራቹ ሳተቶ ሂነመኒን ገርጋሳ ዋቀዮቲስ ኦቶ ኦፍ ሂንገቲን ጨልስኔ ከሮርስነ ዮታኤ ስንብሮ ቅሌን ሰረ በለሊቱ በከቁበና ሂንቀምን ሀልከን ሙከራቲ ካኔታ ነጅቻ እንግዲህ እግዚአብሔርን አጋዥ ሳናደርግ የቅዱሳን አማላጅነትን ሳንተማመን የእመቤታችን አማላጅነትን የመላእክቶች ጥበቃን ሳንተማመን ከእግዚአብሔር በታች እነሱ ለኛ ስኬታማ ለመሆናችን ጸሎታቸው ይረዳናል፣ አማላጅነታቸው ይጠብቀናል። ለዛ ነው እባካችሁ ከምንም በላይ ስናቅድ እግዚአብሔር ቢፈቅድ ማለትን ባንዘነጋ። ማቲወን ዋቀዮ የሮ ከሮርስን ዋቀዮ ዮጀዴ ፊደሳ ዮተ ነገርጋረ ጀኔ ሀርከ ኬኛ በሩ ኬኛ እሰት ካስኔ ከሮርኮ ካዮንኮ ከንኬዳ አቲ ገልማን ዮ ነጌሴ አንስሞ ሲዱካን ቡአ ጀኔ ዋቀዮቲ ኦልካስኔ ጀኬኝ ዋቀዮ ዱርሲ ከራኮ ጀኔ ሀርከ ኬኛ ኦልካሱዳ እጃንችን አንስተን እኔ የሚሰራውን ስራ እኔ አቅም የለኝም እኔ ምንም ነገር ማድረግ አልችልም አንተ ከኔ ጋራ ስራ አንተ አስችለን ብለን እግዚአብሔርን መማፀን እግዚአብሔርን መተማመን ያስፈልጋል። ሌላው ሁለት ነገሮች በሕይወታችን ልናቅዳቸው ግድ ይለናል። የመጀመሪያው መንፈሳዊ ስራን
ማቀድ ያስፈልጋል። ሁለተኛ ስጋዊ ስራን ለመስራት ማቀድ ያስፈልጋል። ማቲወን ዋቀዮ ጅሬኛ ኬኛ ኬት ካሮረ ለማ ሆጂ ለመደገቹ ህንቀብኑ እንጀልቀባ ካሮረ ሆጂ አፍሮአቲ እንድለመታ ካሮረ ፎኒት መንፈሳዊ ስራ መጾም፣ መስገድ፣ ገዳማትን መጎብኘት፣ አስራትን በኩራትን መክፈል፣ ከወንድም ጋራ መታረቅ፣ ቅን ነገሮችን ማሰብ፣ ክፉን በክፉ ላለመመለስ መወሰን። እነዚህ እንግዲህ መንፈሳዊ ስራ የዘላለምን ህይወት ለማግኘት ምን መልካም ነገርን ልስራ እንዳለው ጎበዙ ስለ መልካም ነገር ስለምን ትጠይቀኛለህ ተጽፏልና በብሉይም በአዲስም ብለው ጌታችን እንደመለሰ ከናፍ ሆጂ ጋሪ ሆጀቹudhaaf ሆጂ አፉራ ወሊገለ ሶሙ ሰገዱ ኢፈ በጎቹ መናመንታ ደሙ ከዋለ ገራገራ ዳወቹudhaaf ከሮርሱን ድርቀመታ keessuma warri biyya keessa jiru hojiiwwan lama kana hojii afuuraa biratti hojii foonii ለስጋም ማሰብ ለነፍስም ማሰብ ግድ ስለምን ለስጋም እናቅዳለን። ለስጋችን ዘንድሮ ለመስራት ለመመራት ብዙ ነገሮችን ለማድረግ ካቀድን እግዚአብሔር አይከለክልንም፣ ይሰጠናል። መንፈሳዊ ነገርም ደግሞ በጾም ደካሞች ከሆንን፣ በጸሎት ደካሞች ከሆንን፣ ቤተክርስቲያንን በመሳለም ደካሞች ከሆንን፣ ይቅር በመባባል ደካሞች ከሆንን ይህንን ነገሮችን ለማስተካከል እቅድ ከወዲሁ ይዘጋጃል። እንግዲህ ያለ ብላን ያለ እቅድ መመራት አንችልም። ከሮረ መሌ ካዮ መሌ ጅሬኛ ኬኝ በረከነ ሲመቹ እንደንደኝ ዋንቴዳ ያለፈው እንዳለፈው ክረምት ወደ ኋላችን አልፏል፣ ቀርቷል፣ አይመለስም። መጪው ጊዜ ግን ላለፈው ክረምት ቤት አይሰራም አቦም እንደሚሉ ለመጪው ግን ቤት ይሰራል። ከወዲሁ መዘጋጀት ያስፈልጋል። ስለዚህ እናቅድ፣ መንፈሳዊውንም ስጋዊውንም እቅዳችን አቅደን እግዚአብሔር ቢፈቅድ ብንኖር ማለትን እግዚአብሔርን ስራዎቻችንን እናስቀድማቸው። መንፈሳዊውም ሆነ ስጋዊውም ስራ በዚህ መስራት እንችላለን። ክፍል 4ን ጳጉሜ በጾምና በይቅርታ ጨርሻለሁ። ያቆየን የረዳን የቅዱሳን አባቶቻችን አምላክ ስሙ ይባረክ። እናንተን ይባርካችሁ። መልካም በዓል፣ መልካም አዲስ ዓመት፣ መልካም ዘመን ይሁንላችሁ። ዘመኑ ዘመነ ሰላም፣ የፍቅር፣ የአንድነት፣ የይቅርታ፣ የምሕረት ዘመንን ያደርግላችሁ። ያሳለፍናቸው መከራዎችን እንዳይመልስብን እግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። የእመቤታችን አማላጅነት የመላእክቶች ጥበቃና ምልጃ ይለየን፣ ይቆየን። ከበጀሞት ጃለተሞተ ማቲወን ዋቀዮ ካሮረ ፎኒስ ካሮረ ልቡስ ካሮርስኔ በረከና ሶማፍ ሰገዳን ሆጂ ጋሪቲን ደደቢኡን ኑረ ጅራ በርኩን በረነጋ በርኩን በረጃለላ በርኩን በረዲፈማ በርኩን በረሶማ በረነገኛ ሁንዱ በኬኛፍ ኑፋተው ቃቁሜ ጳጉሜ ሶማፊ ሰገዳቲን ዲፈማቲን ዲፈማን በረከና ሀሲመኑ ዲፈማን ሀደደብኑ ዋቅን ዲፈማ እስንፋና ሀተኡ የይቅርታ የምሕረት አምላክ ሁላችሁንም ይባርክ ይቀድሳችሁ። ነጋና ቱራ ዋቀዮ ስና ኤብሱ ዋቀዮ እንደ ኬሰንዱ ከሃተው በረከነ ከን ኤባ ነገኛ ከን ጃለላ ከን በዳድና ኑፋታይሱ ጉዳ ገለቶማ ኩታን አርፈፋን ከኑማቲን ጡምረሜራ ገለኒ ዋቅ አባ ilma አፍረ ቁልቁሉቲ ፋተው ነካሴ ከነ ጀልቀብሲሴ ነጀልቀብሲሴ ከነ ጡምርሲሴ ዋቀ ኬኛፍ ገለኒ